ኦሪት ዘፍጥረት ምዕራፍ 4 ቃየልና አቤል። አዳምም ሚስቱን ሔዋንን አወቃት፣ ፀነሰችም፣ ቃየልንም ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደችው። አቤልም በግ ጠባቂ ሆነ፣ ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላም እንዲህ ሆነ፣ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ መጀመሪያ የተወለደውንና ከሰቡት አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየልንም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየልን አለው፣ ለምን ታዝናለህ? ለምንስ ፊትህ ጠቆረ? በእውነት ያመጣህልኝ አይደለም፣ አግባብስ በእውነት ታመጣልኝ ዘንድ ነበር። በደልህ እንግዲህ ዝም በል፣ የወንድምህ መመላለሻ ወደ አንተ ነው፣ አንተም ትሰለጥንበታለህ። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? ቃየልም አለ፣ አላውቅም፣ በእውኔ ወንድሜ ጠባቂ ነኝን? እግዚአብሔርም አለው፣ ቃየል ምን አደረገ? የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርንም ባረስህ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው፣ ኃጢአቴ ይቅር የማትባል ታላቅ ናትን? እነሆ ዛሬ ከምድር ፊት ካሳደድከኝ ከፊትህ እሰወራለሁ፣ በምድር ላይም ኮብላይና ተቅበዝባዥ ሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም አለው፣ እንዲህ አይደለም፣ እንግዲህ ቃየልን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። የቃየል ትውልድ። ቃየልም ከእግዚአብሔር ፊት ወጣ፣ በኤዶም አንጻር ባለችው ኖድ በምትባለው ምድርም ኖረ። ቃየልም ሚስቱን አወቃት፣ ፀነሰችም፣ ሄኖህንም ወለደች። ከተማም ሠራ፣ የከተማይቱም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ፣ ጋይዳድም ሚኤልን ወለደ፣ ሚኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜሕን ወለደ። ላሜሕም ለራሱ 2 ሚስቶች አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። አዳም ዮቤልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ኢዮቤል ነበር። እርሱም በገናንና መሰንቆን አስተማረ። ሴላም ደግሞ ቶቤልን ወለደች። እርሱም ናስና ብረትን የሚሠራ ሆነ። የእኅቱም ስም ኖሄም ነበረ። ላሜሕም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜሕ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለ መቁሰሌ ብላቴናውንም ስለ መውጋቴ ገድዬዋለሁና። ቃየልን 7 እጥፍ ይበቀሉታል፣ ላሜሕን ግን 70 ጊዜ 7። ሴትና ሄኖስ። አዳምም ዳግመኛ ሚስቱን አወቃት፣ ፀነሰችም፣ ወንድ ልጅንም ወለደች። ስሙንም
ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴትም ወንድ ልጅ ወለደ፣ ስሙንም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው።